ሰላም እንዴት ናችሁ? ደህና ናችሁ? ሄይ በሚቀጥለው ዓመት ለመጀመሪያ ጊዜ ልጃችሁን ወደ ትምህርት ቤት የምትልኩ ወላጆች፣ እናቶች፣ አባቶች መጀመሪያ እንኳን እግዚአብሔር ለዚህ ያበቃችሁ። ብዙ ውጣ ውረድን አልፋችሁ ነው እንግዲህ አንድ ስቴፕ የልጆቻችሁን ከፍታ የምታዩበት እና ከእናንተ ደግሞ የሚለዩበት ሲዝን ነው። ስለዚህ ትምህርት ቤት ለማስገባት ምን ያህል ዝግጅታችሁን ጀመራችሁ? አንድ ቲፕ ከዚህ ጋር የተገናኘ ልስጣችሁ ብዬ ነው። አክቹሊ አንድ ብዬ ብዙ ላወራ እችላለሁ፣ ግን ይጠቅማችኋል፣ አዳምጡት። ለእኔ የረዳኝን ነው እየነገርኳቸው ያለው። መጀመሪያ ወደ ትምህርት ቤት ልጆቹን ለመውሰድ መቼም ዓመቱን ሙሉ ለቤታችሁ ቅርብ የሆነውን የማስተማር ብቃት ያለውን ትምህርት ቤት፣ የትራንስፖርት ሲስተሙን እስካሁን እያጣራችሁ ቆይታችኋል ብዬ አስባለሁ። በእርግጥ ገና ግንቦት ነው፣ ገና ለመስከረሙ አሁን ስራ አይከብድም ልትሉ ትችላላችሁ። ግን ስራችሁን አሁን ነው የምትጀምሩት። እዛ ጋር ማቅለል ከፈለጋችሁ እዚህ ጋር ስራችሁን መጀመር አለባችሁ። ምንድነው ስራችን ብላችሁ ካሰባችሁ እንግዲህ ብዙ ትምህርት ቤቶች የምዝገባ እንትን ይጀምራሉ አሁን በቅርብ ጊዜ ማለት ነው። ስለዚህ ለምዝገባ ስትሄዱ በተቻለ መጠን ፕሊስ፣ በተቻለ መጠን ልጆቻችሁን ይዛችሁ ሂዱ። እናንተ አይደለም የምትማሩበት አይደል? ትምህርት ቤቱ ልጆቹ የሚገቡበት ቦታ ነው። ስለዚህ ማየት አለባቸው። ውሰዷቸው አብራችሁ። ሽንት ቤቱን አሳያቸው፣ መጫወቻ ቦታቸውን፣ መማሪያ ክፍላቸውን፣ ሜዳቸውን፣ ኢንቫይሮመንቱ የት አካባቢ እንደሚገኝ ትምህርት ቤቱ አንድ ጊዜ ብቻ አይደለም እኔ ሰጀስት ማድረጋችሁ፣ 2-3 ጊዜ ከቻላችሁ ውሰዷቸው። ልጆች ድንገቴ ነገር አይወዱም። ስለዚህ ደጋግማችሁ በወሰዳችኋቸው ቁጥር አእምሯቸው ይቀበለዋል ኢንቫይሮመንቱን። ገባችሁ? የወደዱትን ያልወደዱትን ኮሜንት ይሰጧችኋል። ስለዚህ በደንብ እዛ ላይ ትኩረት አድርጋችሁ ትሰሩበታላችሁ። ስለዚህ ለማስመዝገብ ስትሄዱ ልጆቹን ወስዳችሁ በዛው አጫውታችሁ በዛው እስቲ ቶይሌቱን ሞክረው እናንተም በዛው እዩት። ደግሞ ሴፍ ካልሆነ ማለት ኮምፕሌን ማቅረብ ስለምትችሉ ማለት ነው። ያው እስቲ ይሄን ኢንቫይሮመንት ምግብ የምትበሉት እኮ እዚህ ነው ብላችሁ አስቀምጣችኋል ለማምዷቸው። ስለዚህ አእምሯቸው ተዘጋጅቶ ይጠብቃችኋል ማለት ነው። መስከረም ላይ ብዙ ጊዜ ዋይታ ነው የሚሆነው። ግቢው አካባቢ ለመድረስ እራሱ ያስፈራል። የሌላ ተማሪዎች ጩኸት ደግሞ ደህና የሆኑትን ልጆች ይረብሻቸዋል። ምን ሀፕን አድርጎ እንደዛ ተማሪ ሁሉ እንደሚያለቅስ ስለማይገባቸው አይምሯቸው በዛ ሰዓት መረዳት ስለማይችል ሁላችንም በየቤታችን ይሄን ሰርተን ብንወስድ ልጆቹ ሴፍ የሆነ ኢንቫይሮመንት ይኖራቸዋል። ደስ ብሏቸው ብለው ይመጣሉ ማለት ነው። ከዛ ውጭ አስተማሪዎቹንም እያገዝ ነው እንዳይማረሩ። ገና ከመጀመሪያው እኛ በእንደዚህ አይነት መንገድ ልጆቻችን ላይ አእምሯቸው ላይ ሰርተን ከወሰድን በቃ ክፍሉ ሴፍ ነው የሚሆነው። አስተማሪዎቹን በደንብ ትሪት ያደርጓቸዋል ማለት ነው። የመጀመሪያው ነገር ይሄ ነው። ስለዚህ ከአሁኑ ጀምሩ ከማስመዝገብ። ሲቀጥል ቦርሳ፣ ምሳቃ፣ ደብተሮች ምናምን መግዛት ከቻላችሁ ሬዲ ማድረግ ከቻላችሁ አሁን ላይ አዘጋጅታችሁ በዝም ብሎ ቦርሳውን እንዲያደርገው ምሳቃውን እየያዘ እስቲ ወይኔ ሲያምርብህ እንደዚህ ነው አሁን ደብተር የምከተው የምታወጣው ሚሳውጡ ስትል እንዲህ ነው የምታወጣው እያላችሁ አይምሮ፣ ዋናው ነገር አይምሮ ላይ የመስራት ጉዳይ ነው ልጆች ላይ። ስለዚህ ሳትላቀሱ እናንተም ሳታለቅሱ እነሱም ሳያለቅሱ መለያየት ከፈለጋችሁ በእንደዚህ አይነት መንገድ እቤት አለማምዷቸው። ምሳቃ ቦርሳቸውን እንዴት አድርገው መያዝ እንደሚችሉ፣ እንዴት አድርገው ጽፈው ሲጨርሱ መክተት እንደሚችሉ ማለት ኢንፎርም አድርጓቸው። በቃ ጀስት ትንሽ ኢንፎርሜሽን ለመስጠት ያህል ማለት ነው። በሶስተኛ ደግሞ እና ዋነኛው ነገር ደግሞ ፐርሰናሊቲያቸው ላይ ሰው ካሁኑ ቤታቸው በራሳቸው ምግብ መብላት እንዲችሉ፣ ቤታቸው በትክክል ቶይሌት መጠቀም እንዲችሉ፣ ሶፍት አጠቃቀማቸውን፣ እጅ አተጣጠባቸው፣ እነዛ ነገሮች ላይ ስሩባቸው። የእንቅልፍ ሰዓት ላይ በደንብ ስሩበት። ስለዚህ እነዚህ ነገሮች አሁን ማኔጅ ካደረጋችሁ ማለት ነው እመኑኝ መስከረም ላይ ካለምንም ለቅሶ ልጆቻችሁ የመጀመሪያ ቀን የትምህርት ጊዜያቸውን ይወጡታል። የዚህ መልስ መቼም መስከረም ላይ ኮሜንት እንደምታደርጉልኝ ተስፋ አደርጋለሁ። መልካም ቀን። አመሰግናለሁ።